ሆድህን ምላስህንና ብልትህን ተቆጣጠር። ማደግና መለወጥ ከፈለክ ራስህን መቆጣጠር መቻል አለብህ። ነጮቹ ሆዱን ብልቱንና ምላሱን መቆጣጠር የቻለ ሰው 99% የሚሆነውን ችግሩን ቀርፏል ይላሉ። የሰው ልጅ ጠላቱ ሆዱ ብልቱና ምላሱ ናቸው እንደማለት ነው። እስኪ በዝርዝር እናያቸው። ሆድን መቆጣጠር። ሆድ በዚህ አግባብ ከምግብ ጋር ብቻ የተገናኘ አይደለም። በአጠቃላይ በቃኝን የማያውቅ ሰው ለችግርና አደጋ የተጋለጠ ነው ለማለት ነው። ያገኘውን ሁሉ የሚያግበሰብስ ሰው ሰውነቱን ከማበላሸት አልፎ ራሱን ለስኳር፣ ደም ግፊት፣ የልብ ህመም ያስገዛል። ቅንጡ ነገሮችን አብዝቶ መፈለግ የክብርና የማንነት ማሳያ ለማድረግ መድከም፣ እዩኝ ማለት ሌላው የሆዳምነት መገለጫ ነው። የሰው ልጅ በልኩ ሊኖር የሚያስፈልጉትን ብቻ ይዞ ሊቀጥል ይገባል። ሰው እንዲያይለት ብቻ አዳዲስ ብራንድ በተለቀቀ ቁጥር ስልክ የሚቀያየር፣ ሆዱን እየራበው በየቀኑ በጨርቅ ብዛት ራሱን ሲያኮፍስ የሚውል፣ ለታይታ በሚል ተበድሮ አገር ምድሩ የጠራበትን ሰርግ የደገሰውን የታይታው ሎን ጨርሶ ወደ ቤቱም ሲገባ ለዓመታት መከራ ሆኖ የሚከተለው የገንዘብ ቀውስ ኑሮውን ሲኦል ያደርግበታል። ምቾትን የሚጠላ ባይኖርም አብዝቶ መፈለግ ግን የስንፍና የድህነትን መነሻና መድረሻው መሆኑ አይቀሬ ነው። ነገር ግን መስራት የሚቻለው ዛሬን ነው። ዛሬ ላይ ድካም ቢሰማንም መሰላቸት ቢኖርም ማረፍ ብንፈልግም ተሽከርከረን መዞር ቢያሰኘንም ለነገ በማለት ፍላጎታችንን አስረን እናልፋለን። ከጭፈራው ቀነስ፣ ከመዝናናቱ ቆጠብ፣ ሲንዘላዘሉ ጊዜን ከማባከን መለስ ስንል ነገሮችን መልክ ማስያዝም እንችላለን። ብልትን መቆጣጠር። የሰው ልጅ አቅም በእጅጉ ከሚፈትኑት ነገሮች ዋነኛው የወሲብ ስሜቱ ነው። ልጓም ካልተበጀለት ትዳር ያፈርሳል፣ ቤተሰብ ይበትናል፣ ስምን ያጠፋል፣ መልካም ዝናን ያጎድፋል፣ ከምንም በላይ ቀጣይ ህይወትን ያመሰቃቅላል። ካገኟት ሴት ጋር አሸሸ ገዳሜ ማለት፣ ኦንላይን የተገኘችውን ሁሉ ሲጀነጅኑ ማምሸት፣ መንገድ ዳር የቆመችውን ሁሉ ልሸኝሽ ብሎ መጋተት፣ ስልኳ ያለህን ሁሉ እየቀጠርክ መጋደም ነገ በህይወትህ መልሰህ የማታስተካክለውን ከባድ አደጋ ይዞብህ ይመጣል። ብልትን ብቻ ማዳመጥ፣ ለደቂቃዎች እብደት ራስን አሳልፎ መስጠት የዓመታት ጸጸትና ውርደትን ያከናንባል። ተጠያቂነት የሌለው የስሜት ግልቢያ መጨረሻው ጥፋት ነው። ምላስን መቆጣጠር። ከመጠኗ በላይ አቅም የተሸከመች ነገር ብትኖር ምላስህ ናት። ቃል ያድናል፣ ቃል ይገላል እንዳለ መጽሐፉ ምላስህን መቆጣጠር ይግድ ይላል። የአብዛኛው አለመግባባትና ግጭት መነሻ ጥንቃቄ የጎደለው ንግግር ነው። ሐሜት፣ ውሸት፣ ዘለፋ፣ ጉንጭ አልፋ ክርክር፣ ጭቅጭቅ የደቂቃዎች ዕድሜ ሊኖራቸው ቢችልም መዘዛቸው ግን የዓመታት ሊሆን ይችላል። ተናደድኩ በሚል ምክንያት በመዘዝከው ምላስህ ከስንቱ ጋር ተቆራረጥክ። እንደ ቀልድ በተወረወሩ ቃላት ስንት ትዳር ፈረሰ። በአሉባልታ ስንቱ ቤቱን ጥሎ ተሰደደ። በሐሜት ስንት ጓደኞቻችንን አጣን። በአንድ ፖስት የስንቱን ሰው ህይወት አመሰቃቀል ነው። በአንድ ኮሜንት ስንቱን ሰው ዳግም ላይ እነሳ ሰበር ነው። ከምላስ በፊት ጭንቅላት፣ ከማይረባ ክርክር ዝምታ፣ ከማጥላላት በፊት መረዳት ቢቀድም መከባበር እናተርፋለን። ምላሱን በሆነ ባልሆነ ሁሉ የማያወጣ ሰው በየሄደበት ሁሉ ታማኝ ነው። እነዚህን ነገሮች ተግብረን ህይወታችንን ማስተካከል እንችላለን። ስላደመጣችሁን አመሰገንን። አበቃን።